የትረካ መመዘኛ ሚዛን ኑሮ ይሄ የዛሬው ትረካ ቢመዘን ዓለማችን ላይ ከተተረኩት ትረካዎች በሙሉ ልቆ እንደሚገኝ የግል እምነቴ ነው። ምክንያቱም እዚህ ጋር የምታዩዋቸውን 3 መጽሐፍቶች በአንድ ላይ አድርጌ ለእናንተ አቅርቤላችኋለሁ። የመጀመሪያው ነፃነት ግጥሞችና ወጎች ወሰንሰገድ ገብረ ኪዳን፣ እንዲሁም ደግሞ ዝምታና ጥፋት የተሰኙትን መጽሐፍቶች የጻፍኳቸው እኔው ራሴ ብሩክ መላኩ። 3ቱን መጽሐፍት ዛሬ ቀንጨብ እያደረገን አብረን እንጓዛለን። ቪዲዮውን ከወደዳችሁት ላይክ እንዲሁም ደግሞ ሼር፣ ሰብስክራይብ በማድረግ ቤቱን ይደግፉ። የመጀመሪያው ትረካ የሚሆነው ነፃነት ግጥሞችና ወጎች ከተሰኘው ወሰንሰገድ ገብረ ኪዳን ከጻፈው መጽሐፍ እንጀምራለን። የኢትዮጵያ ምጥ። በአፍላይ ወጣትነት ዘመኑ ወደዳት። መውደድ ቢሉ መውደድ ነው። ቅልጥ ያለ ፍቅር ያዘው። በፍቅሯ ቀለጠ፣ ተቅለጠለጠ። እሷም እንደሱ በፍቅር ተነደፈች። በየፊናቸው መፋቀርን ፈቀዱ፣ ተፋቀዱ። የእሷ እናት ያጋጣሚ ነገር ሆኖ እናት አለ ነው ስማቸው። እናት ይሏቸዋል ሲያቆላምጧቸው። የዓለም ይሆንላችሁ ብሎ ፈቀዱላቸው፣ ዳሯቸው፣ ተጋቡ በተክሊል በቃል ኪዳን። በአመቱ እናት መልእክተኛ መጣባቸው። ሴት ልጅ ኢትዮጵያ ምጥ ይዟታል ይድረሱላት ተባሉ። ነጠላቸውን እንኳን በወጉ ሳያጣፉ እየበረሩ ወደ ልጃቸው ሄዱ። ሲደርሱ እሱ ኢትዮጵያን በመኪና ወደ ሆስፒታል ሊወስዳት አቆብቁቧል። አብረው ሄዱ። ወደ ሐኪም ቤት ተቀብለው ወደ ማዋለጃ ክፍል አስገቧት። እናት ማዋለጃ ክፍል በር አጠገብ ተቀምጠው እየተንቆራጠጡ መጠበቅ ጀመሩ። እሱ ረጅም የሆስፒታሉ ኮሪደር ላይ እየተመላለሰ መንቆራጠጡን ቀጠለ። ጠበቁ፣ የምስራች ጠበቁ። ምንም ነገር የለም። እናት ኢትዮጵያን የተፋፋመ ምጥ ጩኸት ብቻ ነው የሚሰሙት። እሱ የምጧ ጩኸት በሩቁ ይሰማዋል። ተጨንቋል። ጭንቀቱ ከወዲያ ወዲህ ያንቆራጠጠዋል። እናት ግራ ተጋቡ። ኢትዮጵያ ማዋለጃ ክፍል ከገባች ሰዓታት አልፈዋል። በሐሳብና በጭንቀት እየናወዙ ወደ እሱ ሲመለከቱ ድንገት ቀበቶ መታጠቁን አዩ። ና እስኪ ወዲህ ና አንተ፣ ና እኮ ነው የምልህ፣ እንድች ናትና ቀበቶ አድርገህልኛል አሉ ቆጣ ብለው። አሁና ካለ ቀበቶ ሱሪ ልታጠቅ ነው እንዴ? ግን ምን ነው? በል ቀበቶን ፍታናው ልቅ። አንተ ቀበቶ አድርገህ ነው ለካ የኢትዮጵያ ማህፀን አልፈታ ያለው ሲሉ ኮስተር ቆምጨጭ ብለው አዘዙት። እየገረመው ቀበቶን ፈታና አጠገባቸው አስቀመጠው። እናም መንጎራዶዱን ቀጠለ። እናት በተቀመጡበት ወገባቸውን ጭምቅ አድርገው አስረው ይንቆራጠጡ ገቡ። አሁንም የኢትዮጵያ የምጣር ጩኸት ከመዋለጃ ክፍል ውስጥ እየሾለከ ከመስማት በቀር ምንም የምስራች መስማት አልተቻለም። እንዲሁ በየፊናቸው ሲንቆራጠጡ ደቂቃዎች እንደ ዘበት ነጎዱ። እሱ ተበሳጨ። ጭንቀቱ የፈጠረበትን የብስጭት አንዳች ሐሳብ ወደ ህሊና አመጣለት። ያን ሐሳብ እያብሰለሰለ ወደ እናት ጠጋ ብሎ ጠየቃቸው። እናት፣ ኢትዮጵያ ምጧ የበረታው እኔ ቀበቶ በማሰር የተነሳ ነው ብለውኝ ነበር። ፈታው። ከፈቶ በኋላም አልወለደችም። ለምን ይመስሎታል? ቀድሞውኑ ብትፈታ ኑሮ ይሄን ኢትዮጵያ ወልዳ ነበር። ቀበቶ ማሰር ነው ማህፀኗን ያሰሩ አሉትና ፊታቸውን ወደ ማዋለጃ ክፍል አዞሩ። እንደዛ ከሆነ ጫማዬንም አሰራዋለሁ፣ ልፍታው አሉት በለበጠው ተናደው። ንዴታቸውን ላለማባባስ ፈተው የጫማውን ክር ፈቶ ቀና ሳይል የእልልታ ድምጽ ሲያስተጋባ ሰማ። እናት ኢትዮጵያ ወለደች። ይሄኔ እሱ እንዲህ አለ ራሱ፣ ኢትዮጵያ ቀበቶ የሚፈታና ጫማ የሚወልቅ ትውልድ ወለደች አለ። በቀጣይ ደግሞ ራሴ ወደ ጻፍኩት ዝምታ ከተሰኘው መጽሐፍ ብርሃንና
አምፖል የተሰኘውን ግጥም አነብላችኋለሁ። ብርሃን ከአምፖል። እኛ ሰፈር በታች አሉ የበላዮች፣ ብዙ ሽሮ ነጥቀው ጥቂት ስጋ በልተው፣ ብርሃን ይላሉ አምፖል አመልክተው። ለይቶ ሳያውቅ ሞፈርና ቀንበር፣ ገበሬ ነኝ ይላል ህዝቡን ሊያደናግር። ቢሆንም ይዘራል ይተክላል ያ የሰፈር ሊቀመንበር፣ ለይቶ ሳያውቅ ሞፈርና ቀንበር፣ የሙጭኝ ይዞታል ተጣብቆ ከወንበር አልላቀቅ ብሏል። ይሁን የሰፈሩ ወጣት ሽማግሌ ባልቴት የጭብጨባ መዓት ደምረው ሰጥተውት፣ እንዴት ይሁን ታዲያ ወንበሩን ይልቀቀው፣ ብርሃን ከአምፖል ሳይፋቀሩ ቀርተው እኛንን ይላሉ ሳር አመልክተው። በቀጣይ ደግሞ በድጋሜ ነፃነት ግጥሞችና ወጎች ከተሰኘው ከወሰን ሰገድ ትረካዎች እስኪ እንቀንጭ። ገጽ 91 ላይ ተሰይሟል። ካራ ማራ። ትዝ ይለኛል ቤታችን አሁን እኛ ከምንኖርበት ፊት ለፊት ነበር። የእሳቸው የኋላ የጓዳ በር ከእኛ ቤት በር ትይዩ ነው። ቤታቸው ከእኛ ሰፈር ግቢ ጭርቁስ ቤት የተሻለ ነው። ባለ 3 ክፍል ቤት ትዝ ይለኛል። አሁን ድረስ ጭል የሚል ትዝታ አለ። ሁል ጊዜ ጠዋት 12 ተኩል አካባቢ የመኪናው ሞተር ሲንደቀደቅ ይሰማል። የእሳቸው ቮልስዋገን መኪና ነው። ሌላ ጎረቤት ግቢ ውስጥ መኪና አይንደቀደቅ፣ ብቻ ጠዋት ለ30 ደቂቃ ሲያንደቀድቁ ይሰማል። ያኔ ሞተር አስነስተው ቁርስ እየበሉ ነው ማለት ነው። የመኪናዋ ሞተር መንደቅደቅ ካቆመ ወደ ስራ ሄደዋል ማለት ነው። ያኔ ተነሱ ሻለቃ ሄዱ፣ ዳይ ረፈደ፣ ወደ ትምህርት ቤት እንባላለን። በዚያ ወቅት በሰፈራችን በአካባቢያችን ያለው ብቸኛ መኪና የእሳቸው ሳይሆን አይቀርም። ትዝ ይለኛል ያኔ የ5 ዓመት ልጅ በሆንም ጭል የሚል ዩኒስ የስዕል ነገር ትዝ ይለኛል። ቀይ ናቸው፣ ረዥም ሸንቃጣ፣ ወታደራዊ አለባበሳቸው ደግሞ የሚያምር። በቀበቷቸው ላይ ባንጠለጠሉት የቆዳ ማቀፊያ ውስጥ ሽጉጣቸውን ሻጥ የሚያደርጉበት ቆፍጣና ቀጥ ብለው የተተኮሰ ቅጠልያ ወታደር ልብሳቸውን ኮሌታቸው ከሩቁ የሚያበራ በአንበሳ ምስል የተቀረጸ ማዕረግ የሚሰኩ አራመዳቸው የሚያምር ከፍተኛ መኮንን ናቸው። ትዝ ይለኛል ሁልጊዜ አመሻሽ ከቀኑ 11 ሰዓት ተኩል አካባቢ ቮልስዋገን መኪናቸው ስትደቀደቅ ትሰማለች። ከስራ መጡ ማለት ነው። ወዲያው እሳቸው በኋላ በር በኩል ወደ ቤታቸው ይገባሉ። ይሄኔ የግቢያችን ወላጆች በሙሉ ልጆቻቸውን መጡ ተዘጋጁ ይላሉ። በእኛ ግቢ ውስጥ 5 ደፋፋ ቤቶች ነው ያሉት። የአምስቱም ቤተሰብ ልጆች ከ30 ደቂቃ በኋላ ወደ እሳቸው ጋር መሄድ አለበት የተማረውን ለማጥናት። ትዝ ይለኛል ሁልጊዜ አመሻሽ ወታደራዊ ልብሳቸውን ቀይረው የሳሎኑን ጠረጴዛ ትልቅ መጽሐፍ ይዘው ይቀመጣሉ እና እኛም ልጆቻቸውም ደብተራችንን ይዘን በጠረጴዛው ዙሪያ እንሰየማለን። ማውራት የለም፣ ማንሾካሾክ የለም። ደብተራችንን እንኳን የምንገልጸው በጣም በቀስታ በጣም ተጠንቅቀን ነበር። ካለ እሳቸው ፍቃድ ካለ እሳቸው በቀር መንቀሳቀስ የሚፈቀድለት አልነበረም። እሳቸው የሚንቀሳቀሱት እኛ የቸገረን ወይንም ያልገባን ለማስረዳት ነው። ለጥናት አብረን ከተቀመጠን በኋላ ጸጥ ብሎ ማጥናት ብቻ እስከ ምሽት 1 ሰዓት ተኩል ድረስ። ትዝ ይለኛል ከእኛ ጋር የነበራቸው ግንኙነት የራሱ ህግ ነበረው። ቴሌቪዥን እንድናይ የሚፈቀድልን በቀንና በሰዓት ተለይቶ ነበር። በግቢ ብቻ አይደለም፣ በሰፈራችን የነበሩ ቴሌቪዥኖች እሳቸው ቤት ነው። የአበባ ተስፋና የዝነጓቸው ፕሮግራሞች ካልሆኑ በቀር ቴሌቪዥን ማየት ለልጆቻቸውም ጭምር አይፈቀድም። ቴሌቪዥን የሚከፈተው ልክ እኛ ጥናታችንን ጨርሰን ስንወጣ ነው። አስጠኛችን ወይንም ሻለቃ ራሳቸው የሆነ መጽሐፍ ሳይገልጡ መቀመጥ አይችሉም የተባለ ይመስል
ትልልቅ መጽሐፍት ነበር የሚያነቡት። የኋላ እንደሰማሁት ወታደር ቢሆኑም የህግ ምሁር ነበሩ። ትዝ ይለኛል እነ ማዘር እየተጠራሩ የተንሾካሾኩበት ቀን ትዝ ይለኛል። ከመንሾካሾክ አልፈው በሐዘን የተዘፈቁበት ቀን። ሻለቃ ወደ ጦር ግንባር ሊሄዱ ነው ሲባል ትዝ ይለኛል። ጊዜው 1969 ነው። ያኔ ሻለቃ በቀለ ካሳ የቀበሌያችን ወይንም የፈረንሳይ ለጋሲዮን ቀበሌ 11 ሊቀመንበር ነበሩ። የማይወዳቸው የቀበሌ ነዋሪ አልነበረም። ትሁት ናቸው፣ አድማጭ ናቸው፣ ሰው የሚረዱ ናቸው። እሳቸው ሊቀመንበር በነበሩበት ወቅት የኢሃፓ ወጣት እየታደኑ ነበር። በዚያ መሃል አዳኞች ወደ እሳቸው ቢሮ መጡና ወጣቶችን ስጡን አሏቸው። አይሆንም አሉ ሻለቃ በቀለ። አይኔ እያየ የደሃ ልጅ አትወስዱም አሉ። አይኔ እያየ የደሃ ልጅ ከሚገደል እኔ ራሴ ጀግኖች የሚሰውበት ቦታ ሄጄ በሞት ይሻለኛል ብለው አልቀረም ወደ ጦር ሜዳ ይዘመቱት። በመልእክታቸው መሰረት ተላኩ ወደ ምስራቅ ጦር ግንባር። ትዝ ይለኛል በአመቱ እኛ ግቢ ውስጥ ትልቅ ሽብር ተፈጠረ። ኡኡታ ለቅሶ ነገሰ። ታይቶ የማይታወቅ ሐዘን ሆነ። የቀበሌው ነዋሪ ሁሉ ደማ ነበር። ያ ሁሉ ሰው እኒያ እህር ድብን ሲል የነበረው በሻለቃ በቀለ ካሳ የመስዋዕት መርዶ መሆኑ ትዝ ይለኛል። ሻለቃ በካራ ማራ ላይ ወደቁ። ትዝ ይለኛል። ከወራት በኋላ የቀበሌው ነዋሪ ሰብስቦ ተጠርቶ እንደነበር። የግቢው እናቶች ወደ ቀበሌው መሄድ ነበረባቸው። ሲመለሱ ግን የሁሉም ፊት ተለውጦ ነበር በለቅሶ። እናም እንደገና በግቢያችን አዲስ ለቅሶ ሆነ። የሻለቃን ስም እንደ አዲስ እያነሱ አለቀሱ። ለካስ ቀበሌ ሄደው ፊልም አይተው ነበር የመጡት። የካራ ማራው ጦርነት የድል ፊልም። በዚያ ፊልም ውስጥ ጀግናው የኢትዮጵያ ሰራዊት ድል አድርጎ ባንዲራውን ሲሰቅል ይታያል። ባንዲራውን የሚሰቅሉት ደግሞ እሳቸው ናቸው፣ ሻለቃ በቀለ ካሳ። አይ ባንዲራ አሰቃቀል፣ አይ አቋቋም፣ አይ ሰላምታ አሰጣጥ። ትዝ ይለኛል እናቴ አሁን ድረስ ስለ ሻለቃ በቀለ ድንገት ስናወራ ያየችውን ፊልም እያስታወሰች እንደው ሁሉም ወታደሮች አይ ጀግና ይላሉ። ጎረቤታችን ወይዘሮ አረጋሽ ይመር የካራ ማራ ጦርነት ድል በተነሳ ቁጥር እናቴና ጎረቤቶቼ ሁሉም ስለ ሻለቃ በቀለ ካሳ ያወራሉ። ባለፈው አመት በካራ ማራ ድል ተሰብስበን ስናወራ ትዝ ይለኛል። ሻለቃ በቀለ ሁል ጊዜ እሁድ ገላችሁን ያጥቧችሁ ነበር። ያጥቡን ነበር እንዴ? ያው ሰፈሩን ህፃናት በሙሉ እናንተ እኔ ልቅደም ተባባሉ ነበር። በኋላ ተራውጡላችሁ። አንድ ሳምንት አንተና እህትህ፣ በሚቀጥለው ሳምንት የአረጋሽ ልጆች፣ በሶስተኛው የወርቅነሽ ልጆች፣ በአራተኛው የፀሐይ ልጆች። የራሳቸው ልጆች ቅድሚያ አያጥቡም፣ የሚታጠቡት በአምስተኛው ሳምንት ነበር አለች። ገረመኝ። ክብር መስዋዕት ለከፈሉልን የካራ ማራ ጀግኖች። በቀጣይ ደግሞ ጥፋት ከተሰኘው የግጥም መድብል ገጽ 31 ላይ ሀገር የተሰኘው ግጥም እናነባለን። ሀገር ማለት ሰው ነው፣ ሰው ማለት ሀገር ነው ብለሽ አስተማርሽኝ። ምን ነው ስምሽ ጠፋ፣ ደብዛሽም ጨልሞ ዛሬ ቀኑ ከፋ። ጥቁር ሻሽ አድርገሽ አንገትሽን ደፍተሽ ለሀገር ፍቅር ብለው ወኔ ላስታራቂ በማርያም ስም ምለው እኔ ልሙትና ሀገሬ ላኑራት ብለው ገዝቶ በወኔ በኩራት በጀብድ ተነሱና ነጭን ለማስወጣት አንዳችም አልቀረ ታንክና መትረየስ የጥይቱ ሐሩር ደማቸውን ሲያፈስ በአየር በምድር ሀገር ሲታመስ ችለው ተቋቁመው ረሃብና ጥማት ያ ሁሉ ሲወርድ የጥይቱ መዓት ነጭ ተባረረ በጣይቱ ብልሃት ደም ፈሶ አጥንት ተከስክሶ ነፍስ
ተሰውቶ ነጭ ተመልሶ ለአፍሪካ ድል ለኢትዮጵያ ነፃነት ታውጆልን ነበር የአንድነት ብስራት። ነገር ግን ታጥቦ ጭቃ ውሃ ውስጥ እያለ 10 ጨመቃ። ያኔ በዚያን ጊዜ ነጭ ውጣ ብለን በድንጋይ በዱላ አካኪ እንዳላል ዛሬ በተራችን እኛ ሆን ሰርገኛ ነጮች በር ደርሰን አጎብዳጭ ሻረኛ። እንዳንበጣ መንጋ በሰማይ ኮብ ላይ ደግሞም እንደ ጉንዳን ባፈር ባሸዋ ላይ ተይዘነዋል። ከገነት ተባረን ሲኦል ላይ ወድቀናል። የእኛን ብርሃን ገብረን ለሌላው አልቀና ለቀኑ ጨልሞ ጨለማው። ለዛሬ ያዘጋጀውላችሁ ትረካ ይህንን ይመስል ነበር። እነዚህ 3ቱን መጽሐፎች በክብር እያስታወስን እንሰነባበት። ጥፋት የግጥም መድብል ደራሲ እኔው፣ ዝምታ የግጥም መድብል ደራሲ እኔው ብሩክ መላኩ። ወጎቹን ደግሞ ነፃነት ግጥሞችና ወጎች ከተሰኙት ከወሰን ሰገድ ገብረ ኪዳን የተወሰዱ ናቸው። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ። ጥዑም ተረክ ይቀጥላል።